ሰላም ጤና ይስጥልን። እንዴት ሰነበታችሁ? ትዕግስት ነኝ ከኤማ ዲዛይን። ዛሬም እንግዲህ እንደተለመደው የተወሰኑ ያለቁ ልብሶችን እና አንዳንድ ብትን ልብሶችን ይዤላችሁ ቀርብ ያለውን የምትወዱትን የምታገኙበት እንዲሆን እመኛለሁ። አብራችሁን ቆዩ። እንግዲህ ከነዚህኞቹ ልብሶች ስጀምርላችሁ ይህንን ልብስ ከዚህ በፊት በሪታ ሚዲያ ላይ አስተዋውቂዋለሁ። ያኔ የሚዜዎቹ ልብስ አብሮ አልነበረም እና ጀስት እሱን አብሬ ለማሳየት ያህል ነው። ያው ካሳየኋችሁ አይቀር ደግሞ በዚሁ ልንገራችሁ፣ ሜቢ ላላያችሁት ሰዎች ማለት ነው። እና ይህንን ልብስ እንግዲህ እንደምታዩት በጣም ነው የሚያምረው። ሙሉ የጥልፍና ፈርጥ ስራ ነው። ከላይ እንደምታዩት ቶፑ በሙሉ ጥልፍ ነው የወጣለት። እዚህ ጋር እንደምታዩት ወገቧ ቪ ሆና ነው የወጣችው። መሀል ላይ የገባው ዲዛይን ሳይቆራረጥ የተቀመጠው ዲዛይን በጣም ነው የሚያምረው። ማለት ራሱን የሚናገር ልብስ ነው፣ ማብራሪያ አይፈልግም። ወደ ታችኛውም ስንመጣ እንግዲህ ሙሉ ነገሩ በሶስት ክር ነው የተሰራው። 50 በምንለው ሻምፓኝ ክር፣ ከዛ ደግሞ ወርቀ ዘብ በቀላቀለ ነጭ እና 31 ብለን የምንጠራው እኛ ጠቆር ያለው ነጭ ከነጭ ጋር ከነጭ ሻይን ጋር ሚክስ አድርጎ ነው የተሰራውና አገባቡ የሚያምር ክሩ የሚያምር ፕላስ ደግሞ ብዙ ዲዛይን ያልበዛበት ቅልል ያለ ቆንጆ የሙሽራ ልብስ ነው። በጣም ነው የሚያምረው። ይህንን ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላይም ማስቀየር ትችላላችሁ፣ ከለሩን መቀየር ትችላላችሁ። በፈለጋችሁት ዲዛይን ቆንጆ ሆኖ መሰራት ይችላል። ይህን ዋጋ እንግዲህ በ45 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ሚዜዎቹ ልብስ ስመጣላችሁ እንግዲህ ከራሱ ላይ ነው ተቆርጦ የወጣው ዲዛይኑ። እንደምታዩት የሳይዝ ዲፈረንስ እንጂ ዲቴሉ ኦልሞስት አለ በሚባል ደረጃ ዲቴሉ አለና በጣም ነው የሚያምረው። ፈርጥ አገባቡ በጣም ነው የሚያምረው። አንድ ላይ ማች ሆነው ሲቆሙ ምን ያህል ሊያፈካና ቆንጆ ሊሆን እንደሚችል ራሱ የሚናገር ልብስ ነውና ወደ ላይ ወደ ቶፑም ስንሄድ ደግሞ ሲምፕል ሆኖ 4 ማዕዘን አንገት ብቻ እንዲሆንላቸው ነበር የፈለጉት። ሼፒ ነው፣ በጣም ነው የሚያምረው። በልካቸው ነው የተሰራው። መነኑ እንደምታዩት እንግዲህ የመነን ጥራት ሁሌ የምናሳየው ነው። 3 አይነት ቆንጆ መነን ነው የምንጠቀመው። ከውስጥም እንደተለመደው እንግዲህ ገበራችን፣ ከዛ ደግሞ ሳተን ገበራችን ነው የሚቀጥለው አሰራራችን እና አንድ ላይ ሲሆን ምን ያህል ፍክት ሊያደርግ እንደሚችል እንድታዩት በማሰብ ነው እንግዲህ እንደዚህ አልብሼ ያቀረብኩላችሁ። እችኛዋንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላዩ እንዲሁ ጀስት ለዚህኛው እንደ አጃቢ ኦር እንደ ሚዜ ብቻ ሳይሆን በነጠላ ማሰራት የምትችሉት ቆንጆ ዲዛይን ነው። ይህንን ዲዛይን እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላዩንም ቀይራችሁ ሊሆን ይችላል፣ ከለሩንም ቀይራችሁ ሊሆን ይችላል። በፈለጋችሁት በ23 ሺህ ብር ብቻ ቆንጆ አድርጌ ይሰራላችኋለሁ። ወደ ቀጣይ ልብስ ልውሰዳችሁ። እችኛዋን ቆንጆ የመቁረቢያ ልብስ ነው የምናገኘው። እንግዲህ እንደምታዩት ይሄ ልብስ ከዚህ በፊት በሌላ ከለር ነው የተሰራው። ደንበኛዬ ግን በእነዚህ ክሮች እንዲሰራ ስለፈለገች ሞር ነጩና ወርቀ ዘብ ብቻ እንዲሆን ስለፈለገች ነው በዚህ ከለር የተሰራውና በጣም ነው የሚያምረው። ክር አገባቡ ያምራል፣ ዲዛይኑም በጣም ያምራል። ፕላስ ፈርጡ ደግሞ ሞር ውጥት ብሎ እንዲታይ አድርጎታልና ዝም ያለ ግን በጣም የሚያምር አይነት ልብስ ነው። እንደምታዩት አንገቷ 4 ማዕዘን ማነው ከርቪ ቪ ነገር ነች። አንገቷ ከርቭ ሆኖ መጥቶ ነው ቪ የምትሆነው። ወገቧ ላይ እንደ ቀበቶ የገቡት መስቀሎች በጣም ያምራሉ። እጇ ሙሉ ነች፣ እንዳልኳችሁ መቁረቢያ ልብስ ነች። እጇ ሙሉ ነች፣ ግን ብትን ያለች ሙሉ እጅ ነች እና ይህችም ልብስ በጣም ነው የምታምረው። እንግዲህ ይህንንም ልብስ እናንተ በፈለጋችሁት ከለርም ቀይራችሁ ሊሆን ይችላል፣ ባለበትም ሊሆን ይችላል። በፈለጋችሁት ዲዛይን ቀይረን ሰርተንላችሁ በ28 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። በቀጣይ ደግሞ እንግዲህ ይችኛዋን ልብስ እናገኛለን። እቺ ልብስ እንግዲህ ሁሌ ከኔ ቤት ማጠፋ ልብስ ነች ብያችኋለሁ። በተለያየ ነገር ነው የምንሰራት። ወራጅ በሌለው እንሰራታለን፣ ወራጅ ባለው እንሰራታለን። መስቀሎቹ ከዚህ በፊት ወራጅ ስንሰራቸው የነበሩት መስቀሎች እነዚህ ያልነበሩ ሌላ ሰርክል የሆነ መስቀል ነበረ። የአሁኗ ደንበኛዬ ግን ይሄኛው መስቀል በዚህኛው እንዲቀየር ስለፈለገች በዚህኛው መስቀል ተቀይሮ ተሰርቶላታል ማለት ነው። ፕላስ ክር አገባቡም ላስታይም አስተውላችሁት ከሆነ እዚህ ጋር 74 የምንለው ክር በደንብ ድምቅ ብሎ ነበር የሚታየውና እዚህ ጋር ግን ድብዝዝ ብሎ እንዲታይ ስለተፈለገ የዱባይ የሚባል 74 አለ ሞር ደብዘዝ ያለ ከለር ነው። እሱን ነው ተጠቅመን የሰራ ነው። እንግዲህ ከላይ እንደምታዩት አወራረዱም እጁ ሙሉ ነው። የወራጅ አወራረዱ ፈርጡ ሁሉ ነገር የሚያምር አገባብ ያለው ልብስ ነው። በጣም ነው የሚያምረው። ይህንንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ማስቀየር ትችላላችሁ። ወራጁም ሊቀር ይችላል። መስቀል ታይፑንም ልትቀይሩ ትችላላችሁ። ብቻ በፈለጋችሁት ዲዛይን አሰርታችሁት ይህን ልብስ እንግዲህ 23 ሺህ ብር ብቻ ነው። ወደ ቀጣይ ልውሰዳችሁ።
እዚህ ጋር ይችን ቆንጆዬ ልብስ እናገኛለን። በጣም ነው የምታምረው። እንደምታዩት ይችም የጥልፍና ፈርጥ ስራ ነች። ጥልፏ እንደምታዩት ያልተወሳሰበ ሲምፕል፣ ከለር አገባቧም ያልተወሳሰበ ግን ስትታይ ደግሞ ግሬስ ያላት አይነት ልብስ ነች። በጣም ነው የምታምረው። እዚህ ጋር እንደምታዩት የተጠቀምነው ክር ኦልሞስት 3 አይነት ብቻ ነው፣ 4 አይነት ሶሪ። አንደኛው ትንሽ ወደ በርገንዲ የሚሄድ ቀይ ነው። ከዛ ሁለተኛው እኛ 30 ቁጥር 6 ቁጥር ምናምን የምንላቸው ተሸርበው ነው የመጡት። ወደ ፐርፕል ነገር ያደላል ከለሩ። ፕላስ እዚህ ጋር ያለችው ኦሬንጅ ፓርት በጣም ደስ ትላለች። ወርቀ ዘቡ ያምራል። አገባቡ የሚያምር ቆንጆ አይነት ልብስ ነው። እዚህ ጋር ጣል ጣል ያሉት መስቀሎች ሌላ ውበት ሰጥተውታልና በጣም ነው የሚያምረው። ቶፑም እንግዲህ እንደምታዩት ከርቪ ቪ የምንለው አይነት ቶፕ አይነት የአንገት ቅርጽ ነው ያለው። በጣም ቆንጆ ልብስ ነው። ይህንንም ልብስ እንግዲህ እናንተ ከወገብ በላዩን በምትፈልጉት ልታሰሩት ትችላላችሁ። ከወገብ በታችሁም ላይ የከለር ቼንጅ ካላችሁ እሱም ላይ አውርተን መቀየር የምንችለው ነገር ሊሆን ይችላል። ይሄ ልብስ ግን አሁን እንደዚህ እንደምታዩት ባለበት ቆንጆ ሆኖ አልቆ 32 ሺህ ብር ብቻ ነው። ወደ ቀጣይ ልውሰዳችሁ። ይችኛዋን የሽመና ልብስ እናገኛለን። ከታች ደስ የሚል ቢጫ፣ ከላይኛ 105 የምንለው ወደ ብራውን የሚሄድ አይነት ከለር ነው ዲዛይን ይወጣለት። በጣም ነው የምታምረው። ሲምፕል ነች፣ ደስ ትላለች። ማት ከብድ እንደ ቢጫነቷ ቢጫ ያው ድምቅ ስለሚል የሚከብድ አይነት ነገር ነው የሚሆነው እና ይሄ ግን የማይከብድ ከላይ ጣል ማለት እንደ ዲዛይን የገባው ብሉ ከለር ሁሉ ነገሩን ያዝ ያደረገላት አይነት ልብስ ነች እና ከላይም እንግዲህ እንደምታዩት አንገቷ ብዙ ሳትከፈት እችም ከርቪቪ የምንላት የአንገት አይነት ስታይል ያላት እጇ ጉርድ ነው። ሲምፕል ሆና ነው የተሰራችው። በጣም ነው የምታምረው። ይህችን ልብስ እንግዲህ እናንተ ከወገብ በላይም በፈለጋችሁት ልታሰሩት ትችላላችሁ። 16 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። በቀጣይ እንግዲህ አንዳንድ የሽመና ልብሶችን የተወሰኑ የሽመና ልብሶችን ነው ማሳያችሁ። ከዚህኛው ልብስ ልጀምርላችሁና ነጠላው በደንብ እንዲታያችሁ እንደዚህ አድርጌ ላሳያችሁ። እንደምታዩት ይሄ ልብስ እንግዲህ መደቡ እኛ 50 ቁጥር የምንለው ክሬም ከለር መደብ ነው ያለው። ከ74 ከምንለው ወርቀ ዘብ ጋር ነው ተሸርቦ ጀስት ጎልደን ወርቀ ዘብም አለው። ሻይን ያደርጋል። በጣም ነው የሚያምረው። ከዛ እዚህ ጋር ደግሞ እንደ ዲዛይን ዳይመንድ ማቀፊያ ሆነው የገቡት ፓርቶች ደግሞ 74 የምንለው ክር ከ74 ወርቀ ዘብ ጋር ተሸርቦ የገባ ክር ነው። እዚህ ጋር እንደ ፈርጥ የምታያቸው እንግዲህ 23 ቁጥር የምንላቸው ዶቃ ከለር ናቸው እና ለብቻቸው ፈርጥ ነው የሚመስሉት። በጣም ነው የሚታዩት። በጣም ድምቅ ብለው ነው የሚያሳዩት ልብሱን እና እዚህ ጋር ደግሞ ዳይመንድ ውስጥ ያለው ጎልደን ወርቀ ዘብ የገባበት ወይ የተቀመጠበት አቀማመጥ ውስጥ ላይ ሽመናው የተሰራበት ወይ በጣም ነው የሚያምረው። በጣም የሚያምር ልብስ ነው ይሄ ልብስ። ይሄ ልብስ እንግዲህ ከዚህ በፊት ማስተዋወቂው አውቃለሁኝ። ይህን ልብስ እናንተ ከወገብ በላዩ በፈለጋችሁት ዲዛይን ማሰራት ትችላላችሁ። በእጅ ጥልፍ መሆን ይችላል፣ በማሽን ጥልፍ መሆን ይችላል። እንዲሁ በባዶም ደግሞ በሸሚዝም ከዚህ በፊት አሳይቻችሁ አውቃለሁኝ እና በፈለጋችሁት የስፌት ስታይል መሰራት የሚችል ልብስ ነው። ይሄ ልብስ ተሰርቶ ጥንቅቅ ብሎ አልቆለት 20 ሺህ ብር ብቻ ነው። ወደ ቀጣይ ሶስታችሁ ደግሞ ችኛዋን ልብስ ላሳያችሁ። ችን ልብስ እንግዲህ በጣም የምታምር ቆንጆ ደረጃን ብዙ ጊዜ የምናውቀው እኛ ከታች ያለው ሽመናው አጠር ብሎ ወይ 2 ደረጃ ኖሮት ወይ ደግሞ 1 ደረጃ ኖሮት ከታች ሽመናው ግን አጠር ብሎ ነው እና የዚህኛው ደረጃ ግን ከታች ያለው ጥበቡ በራሱ ሰፊ ሆኖ እንደ ተጨማሪ ነው ወደ ላይ የገባው እና ሞር ግሬስ እንዲኖረው ትልቅ ጥበብ ለሚወድ ሰው ሞር ትልቅ እንዲመስለው አይነት ነገር አድርጓል። በጣም ነው የሚያምረው። ውስጥ ላይ ያሉት ዲቴይሎችን በጣም ነው የሚያምሩት። ከለር አገባቡ ኢቭን መደቡኛ 103 የምንለው ቁጥር ነው የገባው። ትንሽ ዳርክ የሆነ ጎልድ አይነት ከለር ነው ያለው እና ከላይ ደግሞ እንደ ዲዛይን የወጣው ሻምፓኝ ከለሩ ደግሞ 50 ቁጥር የምንለው ክር ማለት ነው። በጣም ነው የሚያምረው። በጣም ነው የሚያምረው። ይህን ልብስ እንደዚህ አድርጋችሁ ቁመቱን ስታዩት በጣም ትልቅ ነው የሚመስለው። ትልቅም ነው አክቹዋሊ። ለፈለጉት ፕሮግራም መሆን የሚችል ልብስ ነው። ኢቭን በግሩፕ ቢለበስ ድምቅ የሚያደርግ አይነት ልብስ ነው እና ይህንንም ልብስ እናንተ ከወገብ በላዩን በፈለጋችሁት ዲዛይን ከዚህ ከሚያምር ነጠላ ጋር የነጠላውን ስፋት ላሳያችሁ። ለማጣፊያ የማያጥር ቆንጆ ነጠላ ነው። ከዚህ ነጠላ ጋር እናንተ በፈለጋችሁት ዲዛይን ተሰርቶ አልቆለት በ21 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። ቀጣይ ይችኛዋን ልብስ ነው
ቆንጆ ምርጫ የምትሆን አይነት ልብስ ነች። መደቧ እንደምታዩት እንግዲህ እኛ 100 ቁጥር የምንለው ትንሽ ዳርክ የሆነው አረንጓዴ ከ71 ከምንለው ወርቀ ዘብ ጋር አረንጓዴ ወርቀ ዘብ ጋር ነው ተቀላቅሎ እንደ መደብ የሆነውና ከላይ ግን በብራውን የገባው ዲዛይን እዚህ ጋር ፒች ከለር አለች በጎልደን እያንዳንዷን ዲዛይን ደግሞ በጎልደን እቅፍ እንዲደረግ ተደርጓል እና በጣም ነው የሚያምረው። ቁመቱ ለፈለጉት ፕሮግራም መሆን የሚችል ትንሽ ዝም ያለ ነገር ለሚወድ ሰው ግን ደግሞ የሚታይ ነገርን የሚፈልግ ሰው ሞር ምርጫ ያደርገዋል ብዬ አስባለሁኝ እና በጣም ነው የሚያምረው። ለፈለግኩት ፕሮግራም መሆን የሚችል ልብስ ነው። ለክርስትና መሆን ይችላል፣ ለሰርግ መሆን ይችላል ማለት ነው። ሙሽራ ናት መሆን ይችላል። ለፈለጉት ፕሮግራም መሆን የሚችል አይነት ልብስ ነው እና ይህም ልብስ እናንተ ከወገብ በላዩን በፈለጋችሁት ዲዛይን ጥንቅቅ ተደርጎ ተሰርቶ በ24 ሺህ ብር ብቻ ቆንጆ አድርጌ ይሰራላችኋለሁ። ወደ ቀጣይ ስወስዳችሁ ደግሞ እችኛዋን ቆንጆ ልብስ እናገኛለን። እቺ ልብስ እንግዲህ እንደምታዩት መደቧ ቀይ ነው። ከቀይ ወርቅ በርገንዲ ሆኖ ሞር ቀይ እንዲመስል አድርጎታል ቀይ ወርቀ ዘብ መግባቱና መደቧ ኦልሞስት ወደ ቀይ ሄደ በርገንዲ ነው። ከዛ በኋላ ከላይ የምታዩት የዲዛይን የወጣበት ከለር ሻምፓኝ ከለር ነው። ትንሽ ወደ ጎልድ ሄደ ሻምፓኝ ከለር ነው እና ጎልድ ወርቀ ዘብም ቀላቅሏል። እዚህ ጋር በግሪን የገባው ዲዛይን፣ እዚህ ጋር ዚግዛጉ የገባበት ወይ መሀል ላይ እንደ ፍሬም በጥቁር የገባችው ላይን ደግሞ ሞር ቀሚሱን በጣም እንድታምር አድርገዋለች እና በጣም የሚያምር ልብስ ነው። ነጠላይም እንደምታዩት እንግዲህ ቆንጆ ሆኖ ነው ከራሱ ላይ የወጣለት። ሁለቱም ፓርት ወስዶ ነው የወጣው። ቆንጆ የሚያምር ነጠላ ነው ያለው። ይህንንም ልብስ እንግዲህ እናንተ በምትፈልጉት ዲዛይን ከወገብ በላዩ ተሰርቶ አልቆለት 15 ሺህ ብር ብቻ ነው። በቀጣይ ይችኛዋን ቆንጆ ልብስ ላሳያችሁ። ነጠላዋ እንደምታዩት በጣም ነው የምታምረው። ጥበቧን በጣም የምታምር ቆንጆ ጥበብ ነች። ይሄ ልብስ በትልቅ አለው፣ በወራጅ መሰራት የሚችል ልብስ አለው፣ በዙሪያ መሰራት የሚችል ልብስ አለው። ይሄ ደግሞ ጠበብ ተደርጎ የመጣ ሌላ ዲዛይን ነው እና በጣም ነው የምታምረው። መደቧ እንደምታዩት እንግዲህ 100 ቁጥር የምንለው እኛ ዳርክ ግሪኑ፣ ከዛ ደግሞ 69 በምንለው ላይት ግሪን ነው ከላይ ዲዛይኑ ለመውጣት የሞከረው። ፕላስ እዚህ ጋር የገቡት ከለሮች ደግሞ ፍንትው ብለው እንዲወጡና እንዲታዩ አድርጎታል ልብሱን። በጣም ነው የምታምረው ይችንም ልብስ እንግዲህ እናንተ በምትፈልጉት ዲዛይን ከወገብ በላዩ መስራት እንችላለን። ከወገብ በላዩ በምትፈልጉት ዲዛይን ተሰርቶ በ15 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። እንግዲህ ለዛሬ ይዤላችሁ የመጣሁት እነዚህን ሽመናዎች እና ያው ያያችኋቸውን የተወሰኑ የተሰሩ ልብሶችን ነበረ። አብራችሁን ስለቆያችሁ በጣም ነው የማመሰግነው። በአካል መታችሁ ልታገኙኝ ለምትፈልጉ አድራሻዬ 22 ከጎላጎል ወደ ቦሌ በተለምዶ ወርቁ ህንፃ የሚባለው ህንፃ አካባቢ ፊት ለፊት ሚዮቤ ሞል አለ። እሱ ላይ ሁለተኛ ፎቅ ላይ ያገኙኛል። በተረፈ ደግሞ በ0913 275805 ላይ ቢደውልልኝ፣ ዋትሳፕ ላይ ቢጽፉልኝ፣ ቴሌግራም ላይ ኮንታክት ቢያደርጉኝ እመልሳለሁኝ። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ሰላም